ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በአማርኛ የሚሰራበት ምክንያት አለኝ ማለት ነው። ሁሌ እንደምታውቁት በኦሮምኛ ነው የሚሰራ ለረጅም ጊዜ ማለት ነው። በአማርኛም ሰራ ነበረ። በእርግጥ ግን ከተወሰነ ጊዜ ጀምሮ በኦሮምኛ ብቻ ነው ማለት ነው ዩቲዩብ ላይ ቪዲዮ የሚሰራ ሰው። ዛሬ ማውራት ለፈለኩት ነገር በአማርኛ ለሚሰሩት ነው ማለት ነው መልእክት ያለኝ። ሰው በደንብ እንዲገባቸው በሚችሉት ቋንቋ ወይ ደግሞ በእነሱ ቋንቋ መናገር ስላለብኝ በአማርኛ ቪዲዮ ለመስራት ተገድጃለሁ ማለት ነው። ዛሬ ላወራ የመጣው ስለ ዳኒ ነው። ያው እናንተ ሁላችሁም ታውቃላችሁ ዳኒ ሮያል ማለት ነው። ጽጌንም ታውቃላችሁ። በዛ ብቻ ሮያል ፋሚሊ በሚለው ፔጅ ላይ የሚሰሩትን ሁሉንም ታውቃላችሁ ብዬ ነው የማስበው። እኔ ዳኒን እከታተለዋለሁ በተለይ ቲክቶክ ላይ ይሄ ቃለ መጠየቁ ምናምኑ በጣም ደስ ይለኛል እና ያዝናናኛል። ብዙዎቻችሁ ብዙ ላይክ አለው፣ ብዙ ኮሜንት አለው፣ ብዙ ተከታይ አለው፣ ብዙ ፎሎወሮችም ሰብስክራይበርም አላቸው እነዚህ ልጆች ማለት ነው። ሰው ራሱን የቻለ እውቀት አለው፣ ራሱን የቻለ ችሎታም አለው ማለት ነው። በጣም ጎበዝ ነው፣ ይሰራል። ሁሉም ሰው ይወደዋል ብዬ ነው የማስበው። ሰው ዛሬ ልላችሁ የፈለኩት ምንድነው ውሸት ነው ይሄ ዲጄሊን አፍቅረዋለሁ የሚለው ነገር ውሸት እንደሆነ ነው ማለት ነው ሙሉ በሙሉ። እኔም የገባኝን እንደዛ እንደማያደርግ እስከዛሬ በሰራዋቸው ቪዲዮ ላይ ሳየው ስመለከት ፈገግታ ሪያክት ላይም ተጠይቆ ነበረ፣ ብዙ መልስ ሰጥቷል ማለት ነው። እንዲሁም ደግሞ የመጀመሪያ ያኔ እንትን ተደርገ ምንድን ነበር ተነቅሻለሁ ዲጄሊን ተነቅሻለሁ ባለው ሰዓትም ነበረ ማለት ነው የሰሩት ቪዲዮዋቸው አለው። ሰው በአጠቃላይ ውሸት ነው ማለት ነው። ለኔ ውሸት ነው ሆኖ ነው የሚሰማኝ የሚታየኝም ማለት ነው። ብዙዎቻችሁ መረዳት ትችላላችሁ። ይሄ ልጅ በጣም ቆንጅዬ ነው ልጅ ነው፣ የራሱ የሆነ ችሎታ አለው፣ ምንም የጎደለው ነገር የለም እና ምንም ግንኙነት እሷን የሚያፈቅርበት ማለት ነው እሷን የሚያፈቅርበት ምንም አይነት ምክንያት፣ ምንም አይነት ንክኪ፣ ምንም አይነት ግንኙነት የላቸውም ማለት ነው እነዚህ ሰዎች። ኦኬ ሜቢ እሱ የሆነ ነገር ላደንቅ ይችላል አላውቅም። እኔ እንደ አንድ ሰው ማለት ሁሉም የራሱ ችሎታ አለው አውቃለሁ። ግን እኔ ከማላደንቃቸው ከማላዳምጣቸው ከማልሰማቸው አንዷ ነች ማለት ነው ዲጄሊ። እኔ ስለማላዳምጣት እኔም ስለማልከታተላት ወይ ደግሞ እኔ እንክሬጅ ስለማላረጋት ሌላም ሰው እንደዛ መሆን አለበት ማለት ፈልጌ አይደለም። እንደዛ ፈልጌ ሳይሆን ሰው ምክንያት አለው፣ ሳፈቅርም ምክንያት አለው። ይሄ ልጅ ደግሞ ትልቅ ነገር መስራት ይችላል። ትልቅ እውቀት አለው፣ በቃ የሆነ ችሎታ አለው፣ ተሰጥኦ አለው። ሰው ከሷ ጋር ምንም ማለት ለየት ለማድረግ ታውቃላችሁ እነሱም ፕራንክ በመስራት በጣም የታዋቂ ናቸው፣ የታወቁ ናቸው በዚህ ማለት ነው። ማንም እንትን አይላቸው፣ በጣም ጎበዝ ናቸው። ሰው ለየት ያለ ነገር ሁሌም ይሰራሉ። ፎር ኤግዛምፕል ሮዚ ማለት ነው። ሮዚ ወንድ ልጅ ሽንት ቤት ላይ ሲቀመጥ ደስ አይለኝም፣ ቁጥጥ ብሎ ሲቀመጥ አይመቸኝም ምናምን ብላ ነበረ። አሁን ይሄ ኖርማል ነው እናውቃለን። ማንም ሰው ሽንት ቤት ሳይጠቀም የሚኖር ሰው የለም። ይሄ ኖርማል ተፈጥሮ ነገር ነው ማለት ነው። አሁን ጭንቅላት እግር ላይ ለምን አልሆነም ማለት ነው ይሄ ማለት እና ከፈጣሪ ጋር አትከራከርም መቼ የምቺ ልጅ አሁን ለምን ወንድ ልጅ መሽናት ወይም ሽንት ቤት ላይ መቀመጥ የለበትም ማለት በሌላ ቋንቋ ፈጣሪ የፈጠረውን ነገር እንትን ማለትም ነው። ሰው እነዚህ ልጆች ሰዎችን ለማሳቅ ወይ ደግሞ የተለየ ነገር ለመስራት እንጂ ያላማቸው ይሄ ነገር ልክ እንዳልሆነ ወይ ደግሞ አሁን እንዳልኳችሁ ልጅቷ መቀመጡ ሰው ሽንት ቤት ላይ ወንድ ልጅ ሽንት ቤት ላይ መቀመጡ ደብሯት ምናምን ነገር አይደለም ማለት ፈልጌ ነው። ይሄ ምን ማለት ፈልጌ ነው በቀላሉ ማለት ነው እንዲገባችሁ ለየት ያለ ነገር መስራት። ካነጣ ሴት
በቀላሉ ካየናት ከጽጌ ጋር ብዙ ቪዲዮዎችን እንደ እህትና እንደ ወንድም ነው የምንተያየው ላለው ነገር ታውቃላችሁ። እንደ እህትና እንደ ወንድም እንደማይተያዩ እነዚህ ልጆች ሚዲያ ላይ ሁሌ እንደ ፍቅረኛሞች ወይ ደግሞ እንደ ባልና ሚስት ነው ሁሌ የሚሰሩት ቪዲዮ ማለት ነው። ሶ ምንም ምክንያት የለውም ማለት ነው። እቺን መሰለች እንቁ የሆነች እጁ ላይ ያለች ያቺው እንደ ወንድ የሚያፈቅርበት ምንም አይነት ምክንያት የለውም ብዬ ልነግራችሁ ፈልጋለሁ። ምክንያቱም እቺም ትሰራለች፣ ጎበዝ ነች፣ የራሷ ችሎታ አላት እቺም ጽጌ ማለት ነው። ሶ በቀላሉ ዛሬ የመጣሁበት ምክንያት ማለት ነው ውሸት እንደሆነ ሁላችሁም እንድትገነዘቡ። በኦሮምኛ የሚሰሙ ልጆች ይሄን ቪዲዮ ስትመለከቱት ይሄ አሁን ሚዲያ ላይ እየተጋለበ ያለው ነገር ውሸት እንደሆነ እንድታውቁ ፈልጋለሁ። ይሄ ወይ ፕራንክ ወይ ውሸት ነው፣ ቀልድ ነው። እነሱ ያውቃሉ እኮ ኖርማሊ እነሱ ተመካክሮ ነው ሁሉ ነገር የሚያደርጉት ባይዘው ወይ ማለት ነው። ጽጌም ታውቃለች፣ ሌሎች ከነሱ ጋር የሚሰሩ እና ሮዚ እና ሮመዳን ምናምን ያውቃሉ ማለት ነው። ሰው እናንተም እንድታውቁ ማለት ይሄ ልጅ አብዷል እንዴ፣ ይሄ ልጅ እንዲህ ነው እንዴ፣ እንደዛ ነው እንዴ ምናምን እንዳትሉ ማለት ፈልጌ ነው። በቀላሉ ይሄ ውሸት እንደሆነ 100% እርግጠኛ ነን ማለት ነው። ማወቅ ይቻላል፣ በጣም ቀላል ነው፣ ምንም የሚያስቸግር ነገር የለውም ማለት ነው። ሁሌ እንደሚሰሩት አሁንም ሰሩ ቪዲዮ። ሲቀጥል ደግሞ ማለት ነው ዲጄ ሊ ኮንፊደንስ አይመቸኛል አልከው ዳኒ ማለት ነው። ኦኬ ለአንተ ይሄንን ነገር ስላልከው ወይ ደግሞ ወድጃታለሁ ብለህ ቪዲዮ ስለሰራክ ምክንያት ሊሆን ይችላል እንጂ እኔ የእንሷ ኮንፊደንስ ይቅርታ አድርጉልኝ እንግዲህ ዲጄ ሊ በዚህ ያጋጣሚ ይሄን ቪዲዮ የምታይ ከሆነ እኔ ምንሽም አይመቸኝም። እውነት ለመናገር ሰው መዋሸት የለበትም አይደለ ወይ? የሆነ ሰው እንዲወደኝ ብዬ እዚህ ጋር ምኗም አለባበሷ አይመቸኝም፣ የፀጉር አቆራረጧ አይመቸኝም፣ ንግግሯ አይመቸኝም፣ ዘፈኗ ያቅለሸልሸኛል፣ ምንም አይመቸኝም። ምንም ማለት ኮንፊደንስ ማለት እኮ ይሄ ማለት እኮ አይደለም። ኮንፊደንስ ማለት እኔ ሴት ሆኜ ተፈጥሬ አሁን ፀጉሬን ሙሉ በሙሉ ቢቆረጥ እንደ ወንድ ባረግ ወይ ደግሞ ዲጄ ሊ እንዳንቺ ባረግ ይሄ ኮንፊደንስ ነው ከተባለ ኮንፊደንስ ምን ልባል ነው? ይሄ አይባልም፣ ኮንፊደንስ አይባልም። ኮንፊደንስ እንደዚህ አይነት ነገር አይደለም። እኔ በጣም ግጥም ያልኩ ቆንጅዬ ነኝ ሊሰግዱ አንቺ ማን ስለሆንሽ ነው ሰው ገና እንኳን ከአድናቆት አልፎ ጭራሽ ሊሰግዱልኝ ሲሉ ምናምን አልሽ? ይቅርታ አድርግልኝና ይሄ ራሱ እኔ ያቅለሸልሸኛል። አሁን አንቺ እንደዛ ስትናገሪ ወደ ላይ ስለኝ ነበር ሲሰማ የነበረው ማለት ነውና ሶሪ እውነት ይሄን ስላልኩሽ ይቅርታ። ግን እኔ በቃ በአጠቃላይ ከሚጠላቸው እኔ ሳሮን አየልኝን አንቺን ማለት ጥቅማችሁ ራሱ እዚህ ኢትዮጵያ ላይ ማኖራችሁ ጥቅማችሁ ላይ አይታየኝም። ይቅርታ አድርጉልኝ። ግን በቃ ጥቅማችሁ ምንድነው? አሁን እነዚህ ሰዎች ለኢትዮጵያ ምን ይጠቅማሉ ብዬ ሳስበው ከታዋቂ ሰው ታዋቂ ነው የምትባሉ ማሽስ በተለይ ሳሮን ማለት ነውና ያው ራቁትሽ ስለምትሄጂ ብዙን ጊዜ ከሰው ለየት ትያለሽ። ሰው በዚህ ታዋቂ ሆነሻል እንጂ ምንም የእውቀት ባዶ ነሽ። የእውቀት ባዶ አለ አይደለ? ምንም እውቀት የለሽም። ባዶ ጭንቅላት ይዘሽ ነው የምትሄጂ ሳሮን ማለት ነው። ምንም በኮንፊደንስ አንድ ነገሩን እንኳን መናገር አትችይም። የሆነ ቃል መጠየቅ ብትጠየቂ በሳቅ ነው የምትመልሽ እንጂ በሌላ በእውቀት ስትመልሽ አይቼሽ አላውቅም። አንቺም ዲጄ ሊ የምትባይ ሴትዮ ደግሞ ትልቅ ሴትዮ ነሽ። አንቺ በዚህን ሰዓት ረዘም ያለ ቀሚስ ለብሰሽ ቤተክርስቲያን ምናምን መሄድ ነበረብሽ በዚህ እድሜሽ ማለት ነው። እና አንቺ ግን ያው እንግዲህ እንዲህ እንደ ወንድ ምናምን ይሰራሻል፣ ብሮ ላይ ይሉሻል። ታውቂያለሽ ይሄ ትክክል እንዳልሆነ እናውቃለን እኛም። አንቺ የምታደርጊ ነገር እንደ ወንድ የሚሰራሽ ነገር ማለት ነው ልክ እንዳልሆነ ታውቂያለሽ። ይሄ ደግሞ ኮንፊደንስ አይባልም። ልክ አይደለሽም። ወደ ራስሽ ተመለሺ፣ ወደ ማንነትሽ ማለት ወደ ሴትነትሽ ብትመለሺ ደስ ይለኛል ማለት ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ስላዳመጣችሁ አመሰግናለሁ። የዛሬ መልእክቴ ይሄን ይመስላል። መልካም ውሎ ተመኘው።